አቤሜሌክ ተስፋዬ ይባላለሁ። ሙያዬ የመንግስት ሰራተኛ ነኝ። ወደዚህ ስልጠና ደግሞ የመጣሁት አንድ የቸርቻችን ጓደኛዬ እሱ ጠቁሞኝ ነው ሪከመንድ አድርጎኝ ነው። ስልጠናው ያስደነቀኝ ከመነሻው ጀምሮ በጣም ደስ የሚል ነበር። እግዚአብሔርን በቢዝነስ ውስጥ እግዚአብሔርን በቤታችን እንዴት እንደምንመራበት የሚያሳይ ስልጠና ነው። ብዙ ጊዜ ከእግዚአብሔር ጋር አብሮ መራመድ አንችልም። ለምሳሌ ስራ ላይ ስንሆን ቢዝነሳችን ላይ እግዚአብሔር ሲገባበት አናይም፣ ወይ ደግሞ መርህን የምንወስደው ከዓለማውያን ነው። ግን ደግሞ እግዚአብሔር የራሱ ስርዓት የራሱ የሚመራበት መንገድ እንዳለው የተረዳውበት ነው። ብዙ ስልጠና ዓለማዊ ስልጠናዎች ወስጃለሁ፣ ግን እግዚአብሔርን የገንዘባችን ባለቤት አድርገን አንሰራም አናየውም። እና ይሄ ትምህርት ምን ይረዳል? እግዚአብሔር የሁሉ ነገራችን ባለቤት፣ የገንዘባችን ባለቤት፣ የቢዝነሳችን ባለቤት ዓለማዊና የክርስቲያን ህይወት የሚባል በቸርችና በኑሯችን ላይ የሚከፋፈለውን የተሳሳተ አመለካከት የሚቀይርልን ነው ብዬ አምናለሁ።